ሰላም ጤና ይስጥልኝ ፍሬው ቆለዌ ነኝ። ዛሬ የማክሮ ኢኮኖሚክስን ፒዲኤፍ በአማርኛ አዘጋጅቼ ለኤግዚት ኤግዛም ተፈታኝና ዝግጅት ለምታደርጉ ተማሪዎች ማይክሮ ኢኮኖሚክስ የሚለውን ኮርስ በእንግሊዘኛ ምናልባት ካልገባችሁ በአማርኛ ምን አይነት ዲፊሽን እንዳለው ሙሉ በሙሉ ዛሬ የምናይ ይሆናል። ከዛ በፊት ግን ይህን ቪዲዮ ሁሌ እንዲደርሳችሁ ሰብስክራይብ እያደረጋችሁ እንድትከታተሉ ስል ጠይቃለሁ። እንግዲህ የመጀመሪያው እርስ ላይ እንደምታዩት ዋት ኢዝ ማክሮ ኢኮኖሚክስ ወይም ኢኮኖሚክስ ማለት ምን ማለት ነው ከሚለው ጽንሰ ሀሳብ ስንነሳ በእንግሊዘኛም በአማርኛ ነው ያው ፒዲኤፉ እንደምታዩት የተዘጋጀ። በዚህ መሰረት ይህን ካነበባችሁ በኋላ ኤግዚት ኤግዛሙንም በአማርኛም በእንግሊዘኛም የኤግዚት ኤግዛም ጥያቄ አዘጋጅላችኋለሁ ማለት ነው። የመጀመሪያው ጥያቄ ዋት ኢዝ ኢኮኖሚክስ? ኢኮኖሚክስ ምንድን ነው? ዲፊኒሽን ኦፍ ኢኮኖሚክስ ኢዝ ዘ ስተዲ ኦፍ ሃው ሶሳይቲ ማኔጅ ኢን ስካርስ ሪሶርስ ቱ ሳቲስፋይ አንሊሚትድ ዋንት ማለት ነው። ትርጉሙ ኢኮኖሚክስ ማለት ማህበረሰቡ ውስን የሆነውን ሀብቶች በመጠቀም ያልተገደበ ፍላጎቶችን እንዴት እንደሚያሟላ የሚያጠና የትምህርት ዘርፍ ነው። እንግዲህ ማይክሮ እና ማክሮ ኢኮኖሚክስ ልዩነታቸውን ስናይ በብዙ መንገድ መረዳት እንችላለን ማለት ነው። ማይክሮ ኢኮኖሚክስ ስተዲ ኦፍ ዘ ቢሄቪየር ኢንዲቪዥዋል ዲሲዥን ሜኪንግ ዩኒት ሰቻስ ሃውስሆልድን ቢዝነስ ፌርም የሚያጠና ሲሆን ለምሳሌ ማክሮ ኢኮኖሚክስ ግን በአማርኛው በነገራችን ላይ ማይክሮ ኢኮኖሚክስ በሁለት በአማርኛም በእንግሊዘኛም ዲፊኒሽን ስላለ ከዛ መረዳት ትችላላችሁ። ሀተች አሁን ማይክሮ ኢኮኖሚክስ ማለት የግለሰቦችን የቤተሰቡ የአንዳንድ ድርጅት አካዳሚ ውሳኔ አሰጣጥ ማለት የኢኮኖሚ ውሳኔ አሰጣጥ ያጠናል። ለምሳሌ የአንድን ምርት ዋጋ እንዴት ይወሰናል የሚለውን የሚያጠና ከሆነ። ሌላው ማክሮ ኢኮኖሚክስ ነው። ማክሮ ኢኮኖሚክስ ስተዲው ዘ ኢኮኖሚ አስ ኤ ሆል ፎከሲንግ ኦን ናሽናል ኢሹስ ነው። ይህ አጠቃላይ አንድ ሀገርን ኢኮኖሚ ያጠናል። ለምሳሌ የስራ አጥነት መጠን የዋጋ ግሽበትን የሚያጠና ከሆነ ማክሮ ኢኮኖሚክስ ይባላል ማለት ነው። በማኑፋክቸሪንግ ዘርፍ የመንግስት ተሳትፎን ያን ያህል ጎልቶ የሚያሳይ ለምሳሌ ዘ ፋንዳሜንታል ኢኮኖሚክ ፕሮብሌም መሰረታዊ ኢኮኖሚ ችግር የሚባሉት ምንድን ናቸው ነው። ዘ ኮር ኦፍ ኢኮኖሚክስ ላይስ ኢን ሴከርሲቲ። ሴከርሲቲ ማለት ምን ማለት ነው ካልን ሴከርሲቲ ሚንስ ዛት ሶሳይቲ ሃዝ ሊሚትድ ሪሶርስ አንድ ዜር ካኖት ፕሮዲውስ ኦል ዘ ጉድስ ኤንድ ሰርቪስ ፒፕል ዊሽ ቱ ሃቭ። እጥረት ማለት ሴከርሲቲ ማለት ሀብቶች ውስን ስለሆኑ የሰዎችን ፍላጎት በሙሉ ማሟላት አለመቻል ማለት ነው ባጭሩ። ቢኮዝ ኦፍ ሴከርሲቲ ኦፍ መስት ሜክ ኤ ቾይዝ ዌን አር ቾይዝ ኦን ዋን ቲንግስ ዊ ጊቭ አፕ አናዘር ዚስ ኮልድ ኦፖርቹኒቲ ኮስት እንለዋለን ማለት ነው። ለምሳሌ ኦፖርቹኒቲ ኮስት ማለት ደግሞ አንድ ነገር ለመምረጥ ስንል የተሆነውን ወይም ያጣነውን ሁለተኛ የተሻለ አማራጭ ማለት ነው። ፋክተር ኦፍ ፕሮዳክሽን የማምረቻ መሳሪያዎች ግብአቶች እኒህ እንግዲህ ምርት ለማምረት አራት ዋና ዋና ግብአቶችን ያስፈልጋሉ። ላንድ ኔቸር ኦፍ ሪሶርስ ማለት ነው። ሌበር ጉልበት ስራ ሁማን ኤፈርት ማለት ነው። ካፒታል ቱል ማሽነሪ ኤንድ ቢልዲንግ ማለት ነው። ኢንተርፕረነርሺፕ ማለት ስራ ፈጠራ ቱ ስኪል ኮምባይኒንግ ዘ አዘር ስሪ ቱ ስታርት ኤ ቢዝነስ ማለት ነው። ሌላው ፖዘቲቭ ኤንድ ኖርማቲቭ ኢኮኖሚክስ ማለት ምን ማለት ነው የሚለውን ደግሞ በድጋሚ እናያለን። ፖዘቲቭ ኢኮኖሚክስ ማለት ዴል ዊዝ ፋክት ኤንድ ዋት ኢዝ የሚለው ኤግዛምፕል ዘ አንኤምፕሎይመንት ሬት ኢዝ 10%። ፖዘቲቭ ኢኮኖሚክስ ከእውነታ ጋር የተያዘ እና ነገሩ ምንድን ነው የሚለውን የሚመልስ ለምሳሌ የዳቦ ዋጋ ጨምሯል የሚለውን የሚተነብይ ከሆነ የፖዘቲቭ ኢኮኖሚክስ ነው። ኖርማቲቭ ኢኮኖሚክስ ማለት ዴል ዊዝ ኦፕኒንግ ኤንድ ዋት ሹድ ቢ ኤግዛምፕል ዘ ገቨርንመንት ሹድ ላወር ታክስ የሚለውን ማለት ነው። ወይም በአማርኛ ኖርማቲቭ ኢኮኖሚክስ የግል አመለካከትን የያዘና ምን መሆን አለበት የሚለውን የሚመስል ለምሳሌ መንግስት ለድሆች ድጎማ ማድረግ አለበት የሚል ከሆነ ይሄ ኖርማቲቭ ኢኮኖሚክስ ነው ማለት። ይህስ በኢኮኖሚ ውስጥ ያሉትን
የሴከርሲቲ የምርጫ ቾይዝ እና የእድል ዋጋ ኦፖርቹኒቲ ኮስት ሀሳቦችን በስዕል የሚያሳይ ነው ማለት ነው። ሌላው ፕሮዳክሽን ፖሲቢሊ ከርቭ ወይም ፒፒሲ የምርት አማራጭ ጠረዝ ማለት ነው። ዲፊኒሽኑ ኢት ኢዝ ኤ ከርቭ ዛት ሻው ዘ ማክሲመም ኮምቢኔሽን ኦፍ ቱ ጉድስ ዛት አን ኢኮኖሚ ካን ፕሮዲውስ ጊቪን ኢትስ ሪሶርስ ኤንድ ቴክኖሎጂ ማለት ነው። በአማርኛው አንድ ሀገር ያላትን ቴክኖሎጂ እና ውስን ሀብቶች በመጠቀም ማምረት የምትችለውን የሁለት ምርቶች ከፍተኛ ጥምረት የሚያሳይ መስመር ናት እቺ ማለት ነው። ለምሳሌ ኪ ፖይንት ኦን ዘ ፒፒሲ በመስመር ላይ ያሉ ነጥቦች ምንን ያመለክታሉ? ኦን ዘ ከርቭ በመስመሩ ላይ ሪፕሬዘንት ኢፊሽንት ዩዝ ኦፍ ሪሶርስ ሀብቶች በአግባቡ ላይ ስራ ላይ ውለዋል ማለት ነው። ኦን ዘ ከርቭ ከሆነ በመስመሩ ላይ ከሆነ ማለት ነው። ኢንሳይድ ዘ ከርቭ ከሆነ ግን ከመስመሩ በታች ከሆነ ሪፕሬዘንት ኢንኤፊሽንት ዩዝ ኦር አንኤምፕሎይመንት ሀብቶች በአግባቡ ስራ ላይ አልዋሉም ወይም ስራ አጥነት አለ ማለት ነው። አውትሳይድ ዘ ከርቭ ከመስመሩ ውጭ ከሆኑ ደግሞ ሪፕሬዘንት አን አቺቭብል ፖይንት ያለንን ሀብት እዚያን ለመድረስ አይበቃም ማለት ነው። ሌላው ቤዚክ ኢኮኖሚ ኮሽን መሰረታዊ ኢኮኖሚ ጥያቄዎች የሚባሉት ምን ምን ናቸው? ዋት ሀው ሁ የሚላቸው ናቸው ማለት ነው። ዋት ማለት ምን ይመረት፣ ምን አይነት ምርት ምን ያህል መጠን መመረት አለበት። ሀው ቱ ፕሮዲውስ እንዴት ይመረት፣ በምን አይነት መንገድ ወይ ቴክኖሎጂ በምን አይነት መንገድ ወይም ቴክኖሎጂ ይመረት። ለምሳሌ በሰው ጉልበት ወይስ በኤሌክትሮኒክስ የሚለውን ሀሳብ ያነሳል። ፍሮም ሁም ቱ ፕሮዲውስ ለማን ይመረት፣ የተመረተው ምርት ለማን ይከፋፈል የሚለውን። ኢኮኖሚክ ሲስተም ስርዓቶች ደግሞ ከዚህ በታች ቀጥሎ እናገኛቸዋለን። ማርኬት ኢኮኖሚ፣ ካፒታሊዝም። ለምሳሌ ማርኬት ኢኮኖሚ ወይም ካፒታሊዝም ነው። ዲሲሽን አር ሜድ ባይ ኢንዲቪዥዋል ኤንድ ፋርም ውሳኔዎች በገበያው ፍላጎት አቅርቦት ይወሰናል ማለት ነው። ፍላጎትና አቅርቦት ይወሰናል። ኮማንድ ኢኮኖሚ ወይም ሶሻሊዝም ከሆነ ግን ዲሲሽን አር ሜድ ባይ ዘ ገቨርንመንት ውሳኔዎች በመንግስት ይወሰናሉ። ሚክስድ ኢኮኖሚ ማለት ደግሞ የኮምቢኔሽን ኦፍ ቦዝ ወይም የሁለቱ ቅልቅል ለምሳሌ እንደ ኢትዮጵያ ማለት ነው። ዋይ ዳዝ ፒፒሲ ሽፍት መስመሩ ለምን ወደ ቀኝ ወይም ወደ ግራ ይንቀሳቀሳል? ባያችሁት ቅድም እንዳየነው በፒፒኤፍ ላይ ያነ እንትን እንዴት ሽፍት ያደርጋል የሚለውን እናያለን። ሽፍት ቱ ዘ ራይት ወደ ቀኝ ኢኮኖሚክ ግራውዝ የኢኮኖሚ እድገት የሚሆነውም አዲስ ቴክኖሎጂ ሲገኝ ወይም ተጨማሪ ሀብት ሲኖር ነው። ሽፍት ቱ ዘ ሌፍት ወደ ግራ የሚሄድ ከሆነ የሀገር ሀብት ሊቀንስ፣ ለምሳሌ በተፈጥሮ አደጋ ወይም በጦርነት ምክንያት ሽፍት ያደርጋል ማለት ነው። ሌላው የእድል ዋጋ ኦፖርቹኒቲ ኮስት በስሌትና በግራፍ እንዴት እንደምናየው እንመልከት። ኢኮኖሚክስ ላይ የእድል ዋጋ ለማስላት የምንጠቀመውን ቀመር የሚከተለው ነው። ኦፖርቹኒቲ ኮስት እኩል ይሆናል ዋት ዩ ሳክሪፊስ ኦቨር ዋት ዩ ጌን የሚለውን ስናጠና። ማቴማቲካል ኤግዛምፕል ተግባራዊ ምሳሌ እንደ አንድ ገበሬ ባለፈው መሬት ላይ ጤፍ ወይም ስንዴ ብቻ ማምረት ይችላል እንበል። አሁን ግራፍ ላይ እንደምታዩት አማራጭ ኤ፣ አማራጭ ቢ፣ አማራጭ ሲ አለ። ጤፍ በኩንታል አማራጭ ጤፍ በኩንታል 100 አምርቷል ማለት ነው። አማራጭ ቢ 70 ጤፍ በኩንታል አግኝቷል ማለት ነው። አማራጭ ሲ 40 ስንዴ በኩንታል አማራጭ ጤፍ 100 አግኝቶ ነበር፣ ስንዴ ላይ ግን 0 ነው። አማራጭ ቢ 70 ላይ የነበረው አሁን 20 ሆኗል። አማራጭ ሲ 40 የነበረው አሁንም 40 ነው። ጥያቄው ገበሬው ከአማራጭ ኤ ወደ ቢ ቢቀየር የ20 ኩንታል ስንዴ የእድል ዋጋ ስንት ነው የሚለውን ነው የምናሰላ። ለምሳሌ ጌን ያገኘው 20 ኩንታል ስንዴ ሰከርቲፊስ የሚለው አሁን ሳክሪፊስ ፊስ የሚል አለ የተተወው ማለት ነው። 100 ሲቀነስ 70 እኩል ነው 30 ኩንታል ጤፍ። ስሌት 20 ኩንታል ስንዴ ለማግኘት 30 ኩንታል ጤፍ መስዋዕት አድርጓል ማለት ነው። ስለዚህ ለአንድ ኩንታል ስንዴ የእድል ዋጋ 1.5 ኩንታል ጤፍ 30 ኦቨር 20 ይሆናል ማለት ነው። ኢንክሪዚንግ ኦፖርቹኒቲ ኮስት እየጨመረ የሚሄድ የእድል ዋጋ አብዛኛው ጊዜ የፒፒሲ መስመር ኮንኬቭ ወደ ውጭ ጎበጥ ያለ ቅርጽ ይኖረዋል።
ምክንያቱም ሎው ኦፍ ኢንክሪዝ ኦፖርቹኒቲ ኮስት ሀብቶች ወይም ሪሶርስ ለሁሉም ምርት እኩል ብቁ ስላልሆኑ ነው። ለምሳሌ ለጤፍ ምርት የሚስማማው መሬት ለስንዴ ምርት ተስማሚ ላይሆን ይችላል። ስለዚህ አንዱ ምርት በብዛት ለማምረት ስንሞክር የምንተወው የሌላኛው ምርት መጠን እየጨመረ ይሄዳል ማለት ነው። ሌላው ኮንስታንት ኦፖርቹኒቲ ኮስት ነው፣ የማይለዋወጥ የእድል ዋጋ። አልፎ አልፎ ፒፒሲ መስመር ስትሬት ላይን ቀጥተኛ መስመር ሊሆን ይችላል። ይህ የሚሆነው ሁለቱም ምርቶች የሚጠቀሙባቸው ግብአቶች ወይም ሪሶርስ እኩል ብቃት ሲኖራቸው ነው። ለምሳሌ የግራ እጅ ጓንት የቀኝ እጅ ጓንት ማምረት ማለት ነው። ሌላው ማርጂናል አናሊሲስ የመጨረሻ አሃድ ትንተና በማይክሮ ኢኮኖሚክ ውሳኔ የሚሰጡት በመጨረሻ አሃድ ላይ ተመስርቶ ነው። ማርጂናል ቤኔፊት ኤምቢ በቅንፍ አንድ ነገር አንድ አሃድ በመጨመራችን የምናገኘው ጥቅም። ማርጂናል ኮስት ስንል ደግሞ ያችን አንድ አሃድ ለመጨመር የምናወጣው ወጪ። ውሳኔ አሰጣጡ ኤምቢ ግሬተር ዛን ኤምሲ ከሆነ ያን ነገር ማድረግ አለብን ማለት ነው። ኤምቢ እኩል ነው ኤምሲ ሲሆን ደግሞ ምርጥ ደረጃ ወይም ኦፕቲማል ሌቨል ላይ ደርሰናል ማለት ነው። በዚህ ስሌት ወይም በፒፒሲ ቅርጾች ላይ ግልጽ ያልሆነ ነገር ካለ ኮሜንት ላይ ጻፉና ቀጣይ አብረን እናያለን ማለት ነው። ሌላው ዋይ ኢዝ ዘ ፒፒሲ ኮንኬቭ ለምን ነው ፒፒሲ ቅርጽ ጎበጥ ያለ ይሆናል? በፒፒሲ መስመር ወደ ውጭ ጎበጥ ወይም ኮንኬቭ ቱ ዘ ኦሪጂን የሚለው በላው ኦፍ ኢንክሪዝ ኦፖርቹኒቲ ኮስት ምክንያት ነው። ኤክስፕሌኔሽን ሁሉም ሀብቶች መሬት፣ ጉልበት፣ ማሽን ሁሉንም አይነት ምርቶች ለማምረት እኩል ብቃት የላቸውም። ለምሳሌ አንድ ሀገር ያላትን ለም መሬት በሙሉ ለጥጥ እርሻ ብትጠቀም ጥቂት የጥጥ ምርት ለመጨመር ስትል በጣም ለም የሆነ የስንዴ መሬት መልቀቅ ይኖርባታል። በዚህ ጊዜ የምታጠው የስንዴ መጠን እየጨመረ ይሄዳል ማለት ነው። ሌላው ኢፊሽንሲ ኤንድ ግራውዝ ብቃት ማጣትና እድገት የሚለውን እናያለን። በፒፒሲ ግራፍ ሶስት ሁኔታዎችን መለየት እንችላለን። አንደኛው ፕሮዳክቲቭ ኢፊሽንሲ መስመሩ ላይ ያለ ማንኛውም ነጥብ፣ ይህ ማለት ካለን ሀብት ላይ አንድን ሳናባክን ከፍተኛውን ምርት እያመረትን ነው ማለት ነው። ሁለተኛው ኢንኤፊሽንሲ ወይም አንደር ዩቲላይዜሽን ይለዋል። ከመስመሩ በታች ውስን ያለ ነጥብ፣ ይህ የሚያሳየው ሀብቶች ስራ ፈትተው መቀመጣችን ወይም ስራ አምፕሎይመንት መኖሩ ነው። ኢኮኖሚ ግራውዝ መስመሩ በሙሉ ወደ ቀኝ ወይም ወደ ውጭ ሲገፋ የሚሆነው አዲስ ቴክኖሎጂ ሲፈጠር፣ አዲስ የተፈጥሮ ሀብት ሲገኝ፣ የሰራተኛ ብቃት ወይም ስኪል ሲጨምር ነው ማለት ነው። ለዛሬው አይበታ ያለውን ሌላ ይበዛባችኋል አዘጋጅቼ ይህንን እንጨርስና ጥያቄ በዚህ መሰረት ለኤግዚት ኤግዛም የሚሆን በአማርኛና በእንግሊዘኛ ይዤላችሁ እመጣላችሁ። እስከዛው ሰላማችሁ ይብዛ። ስለተከታተላችሁኝ አመሰግናለሁ።